100% እርግጠኛ የምነግርህ ማለት ነው። እንዲያው በሸነነ ነው ያለው አባቴ የምትሻይሉ አውልቆ የሚያሽቀበጥ አሁን አገባዋለሁ ቀዳዴ አሁን ጅንጅነሽ ራሱ ማለት ነው ምናምን እኔ ሸዋን ሰው እኔ አሁን ለምሳሌ የሸዋን ሰው አውቀዋለሁ። አሁን የሸዋ ሰው ብጋባ እመነኝ ወርቅ ሳጥን ለምትል አምሹር እርግጠኛ ነኝ صح በቃ እዚህ ምንም አንወሻሽ ውሸት ወርቅ ሳጥን አንተ እኮ ብር ካለህ እኮ ልንገር ከሚስት በላይ እኮ ብትውልህ ካንተ ከሷ በላይ እኮ አንተ ነው የምትደሰተው። ይሄን ታውቃለህ። እኔ ደግሞ ያን ነገር ሳላሟላ ዝም ብዬ ባዶ ሜዳ ላገባሽ ብዬ ገና በኋላ አሟላልሻለሁ። መጀመሪያ ራሴ መሻሟላ ነው እሷን ማሟላለ በኋላ ለራሴ ራሱ ሳላሟላ ሽፋይለ አይደለም ነው ልንገር አንተ አሁን አንተ የምታስበው ከሆነ ያንማ ካልክ እኮ አንዳንድ ሴቶችም አሉ መኪና ያለው እንትን ግን አንተ እውነተኛ የፍቅር ሰው ከሆንክ ያን ብቻ በቂህ ነው እያልኩ ነው። አሰማኝም እና የገጠር ታዲያ አሁን ቆይ ለገጠር ነገር አሁን ያልከው ማለት የገጠር ልጅ እኮ ምንም ችግር የለም ምናምን አሁን በነፃ ቀለበት ትዳር መስረት ይቻላል ወጪ ሳይኖር ካልከው እንዴት ነው የሚልሱ ራሱ እንዴት ይቻላል ነው የሚል። እስኪ እኔን ሳይሆን እስኪ ሴቶችን ጠይቋቸው። በቃ እዛው ላይ አሁን ትክክለኛ ታማኝ ኮንኩ እኔ አንቺ ጋራ በጅክርም በክፉም በደስታሽም ከጎንሽ ልሆን እንዴው ምንም ባይኖርኝ እየሰራሽ ለመኖር ቀለበት ብቻ አድርጌልሽ እኔን ታገቢኛለሽ እንዴ ብለህ ጠይቅ። ሲከሱ ማለት ሴቶች ትኖራላችሁ አትኖሩም ብለህ ጠይቃቸው። አሁን ምን ልትያኩ ደሃ ነኝ እኔና አንቺ አብረን ወደፊት እንኖራለን እየሰራን አሁን ግን በቀለበት ላግባሽ በቃ ሚስቴ ሆኜ አጋሪ ሆኜ እስኪ እንደው ኖ አቤት ብዛቱ አቤት ኖ ግን አንዳንድም አሉ ከኔ ጋር ደግሞ አዎ ነው የሚሉት ከኔ ጋር ወላሂ ከኔ ጋር አወራለሁ ነው የሚሉት ከኔ ጋር እንዲያለ ኖ እኔ ለምሳሌ ከኔ ጋር ያላችሁ ጻፉ እኔ ጋር ያላችሁ ማለት ነው። እሺ አሁን የገጠር ልጅ አሁን የገጠር ልጅ ምን ይቻላል ነው ምንም ነገር ቀለበት ያግባሽ ተስማሚያለሽ አብራችሁ ደጉ አይው አዳምጥ መጀመሪያ እኮ አዳምጥ መጀመሪያ እኮ ዝም ብለሽ ትኖሪያለሽ ሳይሆን አንተ ለምሳሌ ተጀናጅነህ የሆነችን ልጅ ፍቅር ተያያዛችሁ ያንን ነው ኢማጂን ማድረግ ያለብህ። ሁለታችሁ ከተዋደዳችሁ ሴት ልጅ እሷም ከወደደች አንተም ከወደድካት እኔ ምንም ምንም ነገር ባይኖርህ አንተ ትክክለኛ አፍቃሪዋና ትክክለኛ ልብህን ሰጥተሃት አብራት ለመኖር ዝግጁ ከሆነ ቢቸግርህም ምንም ቢል አብራት ትኖራለች 100% እርግጠኛው ነኝ። አረኔ ጋር ገባለሁ ነው በዛ አሊ ቆይ አገባለሁ ነው በዛ ግን እውነታው አብረው ወንጅ ልጅ አሁን አሊ አንተ አሁን የአገር ቤት ነው አሁን ይሄ አንተ አገር ቤት ቤተሰብ ነው ወዳራችሁ ቤተሰብ ነው ምናምን ኖርማል ነው አንተ ከዛ ጀስ ኖርማል ሲምፕል ነው። ግን ሳውዲ ላይ እዚህ አሁን እኛ ባለንበት ኤሪያ ላይ ማለት ነው ምንም ሳይኖር በቀለበት ብቻ እኔና አንቺ ወደፊት ሀብታም እንሆናለን ነካካት እስካሁን ሀብታም አትሆንም ምን አባክ ይሰራ ነው የምትል አንተ ቆይ ሩጠህ ትሄዳለህ እዛ ድረስ ቆይ ሩጠህ ለምን ትሄዳለህ? ለስንት ወንድ መኪና እየገዙ ያመጡ ዱባይ ያስገባል እንዴ ለብዙ አላረጉም። ምን ነው እኔ ምን እሰራለሁ ምን ነው ወላሂ ከዱባይ ስንት እያመጡ ምንም ቤተሰብ ሳያቀራሱ ስለወደዱ ብቻ በድብቅ 400 ሺህ ብር ከፍላ የምታመጣ ብዙ ሴት አለች። ወደ ሳውዲ የምታመጣ ሴት አለች። በባህር ሲመጣ ስንት ወንድ የሚያነሱት አለ። እነዛ ሴቶች ታዲያ ምን የት ነው የሚገኙት? የኔ አባት ምን ነው ነገ አይመጡ አይደለም እኔ ማለት ነው እኔ በጣም የሚገርሙ ሴቶች ማደንቃቸው እኔ በጣም ማለት እድለኛ ናቸው የምላቸው ወንዶች ምንም ሳይሰሩ አንዴ ዱባይ አንዴ አሜሪካ አንዴ ሳውዲ የሚገቡ ወንዶች ብቻ ናቸው ምንም ሳይለፋ። እኔ የምናደደው በእንደዚህ በቃ ማለት እድል ኖሯቸው ነው። እኛ ቆይ ምን ሆነን ነው ሴቷ አሁን ያጣው ልንገርህ ሴቷ አሁን ያጣው ታምኖ ተሰትሮ ሚስቱ ወዶ በፍቅር የሚያኖር ተንከባክቦ የሚያኖር በቃ ባለው ነገር ደስተኛ ሆኖ ልቡን ሰጥቷት ታምኖ የሚኖር ነው እንጂ ያጡት እነሱ ገንዘብ አለ የለም። ያ መሻው እንዲ ገንዘብ እንደሌለው እኮ ኦሬዲ ታውቋል እኮ ችጋራም ነው።